እግዚአብሔር ያደረገልኝ የእግዚአብሔር ሴት ውሃ ጸልያ መጀመሪያ እንደ ጉፋን ነው የጀመረኝ። ባፍና ባፍንጬ ደም ይመጣል። ከዛ እህቴ ናት ውሃውን አስጸልያ ይዛ እንትን ያለችው። ከዛ ውሃውን ጠጣው ቀጣለ በቃ ጸጣለ። ለጌታ ለኢየሱስ ክብር ስጡ። ሃሌሉያ! ለፈወሳት ጌታ ለረዳት ጌታ ሃሌሉያ! አንደኛው ደግሞ በዛው ጉድ ደግሞ እሱ ተወኝ ስል ሆዴን ጀመረኝ። በቃ 10 ሌሊት ነው የምወጣው። ከዛ አሁን በቃ እንዲሁ በተመላላሽ በቃ ያለ ረፍት ነው እንትን የሚለኝና ጌታ ሆይ ምን ነው አንተ ቤት ገብቼ ሁሉ እንደዚህ እንትን ምለው ብዬ እንትን አልኩኝ። ከዛ አሁንም የእግዚአብሔር ሴት ጋር ነው ሲብስብኝ እሷ ደወለችና ጸለየች። ያንን ውሃ ጠጣ በቃ ቀጥ ብሏል። አዎ ለጌታ ክብር ስጡ። ሃሌሉያ! ኢየሱስ ጌታ ነው። ለረዳት ጌታ ክብር ይሁን። ለሚሰራ ጌታ አሁን ምንም የለም፣ ምንም ነገር የለም። ዘመናችሁ ይባረክ። በእውነት በ5 ሊትር ውሃ ነው የተጸለየው። እኔ ይዤ 5 ሊትር ጠጣው በተከታታይ እንትን አለኝ። ከዛ በኋላ ቀጣለ። አሁን እግዚአብሔር ይመስገን ጠላት አፈረ። እኔ ቆሜ ለምስክርነት በቅቻለሁ። ዘመናችሁ ይባረክ። አሁንም ብዙ እኔ ሌላ ቃላት ያንሰኛል። ብዙ የምናገረውም የለም። ይሄው ቆሜ ለምስክርነት በቅቻለሁ። ጠላት ግን እኔን የሆነ እንትን ሊል ነበር የፈለገው፣ አልተሳካለትም። ይሄው ለምስክርነት ለጌታ ክብር ስጡ። በሕይወት ቆማ በእግዚአብሔር ፊት እግዚአብሔር እንድታመሰግን የረዳት ሃሌሉያ! እጆቻችሁን ዘርጉና ምስክርነትሽ ይጽና በሉ። ደግማችሁ እግዚአብሔር ይባርካችሁ በሏቸው። የኔ የሆነኝ ነገር ከዚህ በፊት እኔ ስመጣ እዛ ግሮንድ ያለ ነበረ። ስመጣ ትንሽ ነበርኩ፣ ግን እስራት የተፈታው እዚህ ተርች ነው። ቀንበር የተሰበረው እዚህ ነበረ። ግን እነሱ ሲጸልዩ ባብም ቢሆን ማምም ቢሆን ከጎኑ የነበሩት እነሱ ናቸው። ሰው ይደግፋል። እኔ ግን በሳቱ እግዚአብሔር ነበረ። እና እንደዛ ብሎ እነሱ ሲጸልዩ ባቤ ነጭ እንጀራ ስለይ ነበረ። ብዙ ጊዜ ያገለግለኝ ነበር። እዚህ ወኛም እዛ ወኛም በቃ ያገለግለኝ ነበረ። በመሃሉ ደግሞ እናቴ አርፋ ነበረች። በዛም ከጎነ ቆሙ ሲያጽናኑ የነበሩ እነሱ ነበረ። አይዞ ስሉ ነው የነበሩ እነሱ ነበረ። በኮሩ ልጆቹ ጋር ተሰብስቦ ከዛ ሲነሳ ደግሞ እግዚአብሔር ለኔ ያደረገልኝ ነገር ማሚ አንድ ቀን እዚህ ጋር ቁጭ ብዬ ፓርትነር ተርች ነበረ። አንቺ ያሰብሱ ሳይሆን አንቺ ያቀሹ ሰው እግዚአብሔር ራሱ የሚወድ ሰው ራሱ መንገድ የሚከተል ሰው ነው የሚሰጥሽ ብላኝ ነበረ የጸለየችልኝ። ከዛ በኋላ ደግሞ አዳር ቸርች ላይ ያለን ወንጌላዊ ፓየ እዚህ ቁጭ ብዬ ነበርኩ ከኮር ልጆች ጋር ያለው አንቺ ጋር አበባ ይዞ ከጎንሽ ላይ ቆሞ በሎ ለብሰሽ ነው ማየው ብሎ ነው ነገረኝ። ከዛ ካለ 7 ወር ምናምን ነው ብዙም አልሄደም። ግን እግዚአብሔር እንዳሰቡ እኔ አላሰብኩም። ግን እግዚአብሔር ከራሱ መንገድ ያመጣው ሰው ያላሰብኩትም በጭራሽ ከቶ እንደም አላሰብኩት ነበር እየሰጠኝ እዚህ 2017 ላይ ቀን 21 ላይ እግዚአብሔር እዚህ ቤት ነው ማያቅ ሰው የለም እዚህ ቤት ጉባኤ ፊት ነው ያከበረኝ። ፋዬ በሳቱ በአደባባይ ያከብርሻል ብሎ ነበር። እግዚአብሔር ስሙ የተባረከ። እኔ ያሰብኩት እሱ ነበርም፣ ግን እግዚአብሔር በሐሳቡ ነው ያስቀደመልኝ። የጌታ ስሙ እግዚአብሔርን አመስግኑላት። ላከበራት ጌታ ታማኝ ሆኖ ቃሉን ለፈጸመላት ጌታ ኢየሱስ ጌታ ነው። እና የምትችሉት ከነሱ ከጎናችሁ ላይ ቆሙ። እኛ ምንም ነገር ባናደርግ በቃ ለምን ሀይዟችሁ በሉ፣ በርቱ በሉ። ባይኖራችሁ እንኳን እናንተ እንደዚህ ስትሉ እነሱ ይጠናከራሉ። እነሱ በርታ ይላሉ። እግዚአብሔር ዘመናችሁ ይባረክ፣ ቤታችሁ ይባረክ፣ ልጆቻችሁ ጌታ ይባረካችሁ። ተባረኩ። እኔ ብዙነች እባላለሁ። የመጀመሪያ ቀን የመጣው ቀን ህልም አይቼ ነበረ። ሌሊት ህልሙን ሳየው ኦፕራሲዮን ሆኜ ነው የወለድኩትና ልጄም የለም። ዶክተሩም እቃ ውስጥ ረስቶ ወይኔ እያለ የሆነ ጥቁር ፔስታል ይዞ እያራገፈብኝ ነው። ከዛ እኔ በጣም በቃ ምንድን ነው እያልኩ ነው። ገና የተሰፋን ፈቶ ላይ ያወጣ ነው ማለት ነው እቃውን። ተጨንቄ ያለሁት ለሱ ከተናገርኩ እና ይበሳጫል፣ በዛ ላይ ደግሞ ይጨነቃል ብዬ ዝም አልኩኝ። ግን ለራሴ በጣም ተጨንቄ ያለሁ እዚህ መጣውና ጌታው በቃ በጣም ተጨንቄ ያለሁ 9 ወር ሆኖኛል። ይሄ ሲከሰት ደግሞ ምን አይነት ነው ብዬ በጣም ለራሴ ለሰው አልናገርም ጨንቆኛል። ከዛ እዚህ መጣውና የእግዚአብሔር ሰው ስንት ወርሽ ነው ስለኝ 9 ወር ነው አልኩት። ከዛ ስሟን ጠርቶ ነው የነገረኝ። በዛ ምክንያት ብዙ ጊዜ ትዳርም ፌል አድርጓል፣ ገንዘብም በሽታ
በብዙ ነገር እኛ በማናውቀው ለካ ጠላት ያጠቃናል። ዘመድ ናት ግን በብዙ ነገር እኔን ለማጥቃት ተፈልጋለች። ይሄንንም ያስደገመችው ስሟን ጠርቶ ምንሽ ናት ብሎ ጠየቁኝ እና በመንፈሳዊ ዓለም ላይ ሞት ተሽሯል፣ ላንቺም ለልጅሽም አትሞችም፣ እዚህ ቆመች ትመሰክሪያለሽ አለኝ። ኢየሱስ ጌታ ነው። እኔ እንጃ እንዴት ብዬ እንደሚገልጸው በጣም የሚገርም ነው። ሁሉም ምጥ ይዛቸዋል፣ ግን ያንቺ ምንድነው የሚገርም ነው እያሉኝ እግዚአብሔር ሁሉንም ቀላል አድርጎልኝ ልጄም አልሞተም፣ እኔም አልሞትኩ፣ ኦፕራሲዮንም አልሆንኩም። የእግዚአብሔር ሰው እንደተናገረ እንዲሁ እግዚአብሔር አደረገልኝ። እግዚአብሔርን አመስግኑልኝ።